የቴሌግራም ቻናላችሁ አንዴ ሎግ አውት ካደረጋችሁ በኋላ እንደምትመለከቱት እንደዚህ አይነት የኤስኤምኤስ ፊ ክፈሉ እያለ የጠየቀ ካስቸገራችሁ በዚህ ቪዲዮ ምንም አይነት ብር ሳንከፍል ማለት ነው የኔን የቴሌግራም ቻናልን የተዘጋብኝን እናስከፍተዋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት። ወደ ቪዲዮ በመጀመሪያ ወደ ቴሌግራማችን እንገባለን ማለት ነው። እንደምትመለከቱት እንደዚህ አይነት ምስል ነው የሚያመጣላችሁ። እዚህ ላይ ግን ማድረግ ያለብን አንድ ነገር አለ። ከላይ እንደምትመለከቱት VPN አብርቻለሁ። VPNን እንዴት እንደምንከፍት በኋላ መነግራችሁ ይሆናል። አሁን ግን ስልክ ቁጥራችን እናስገባለን። እንደምትመለከቱት 09 እንደዚህ አይነት ስልክ ቁጥር እናስገባለን። ኢትዮጵያ የሚለውን መርጠን ማለት ነው። ያው እንደምታዩት የኔ ስልክ ቁጥር እንደዚህ አድርጌ ያስገባለሁ። ይህ የሚሆነው ግን አንድ VPN አለ ማለት ነው። VPNን ዳውንሎድ እንዴት እንደምታደርጉት ማሳያችሁ ይሆናል። ቪዲዮውን ተከታተሉኝ። እዚህ ላይ እንደምትመለከቱት ስልክ ቁጥሬን አስገባሁኝ። እንደምታዩት ያው እንደምትመለከቱት ስልክ ቁጥሬን አስገብቼ ጨርሻለሁ ማለት ነው። አሁን ኮድ ይልካል ማለት ነው። ወደኔ ኮድ አይልክም ብሎ ካስቸገራችሁ እንደምትመለከቱት በዚህ መንገድ ምንም አይነት ብር ሳትከፍሉ ኮድ ማስላክ ትችላላችሁ ማለት ነው። እንደምታዩት አሁን ኮድ ይገባል ማለት ነው። ኢሜይሌን እዚህ ያስገባለታለሁ። ዩር ኢሜይል የሚለው እዚህ ላይ የኔን ኢሜይል አስገባለታለሁ ማለት ነው። ያው እናንተ የምትፈልጉትን እንደምትመለከቱት እንግዲህ ኮዱ እዚህ ያለ ማለት ነው። አሁን የተላከልን እንደዚህ አድርገን ኮፒ አድርገን እንወስደዋለን ማለት ነው። ወደ ቴሌግራም እንመለሳለን። እንደምትመለከቱት እንደዚህ አድርገን ፔስት እናደርገዋለን እዚህ ላይ ማለት ነው። እንደምታዩት ነው ኮድ ልኮልኛል። አሁን ምን እናደርጋለን ማለት ነው? ስልክ ቁጥር ይደወላል ማለት ነው። ወደ እናንተ ስልክ ቁጥር እዚህ ላይ እንደምትመለከቱት የማይታወቅ ቁጥር ነው። ያው አዲስ ቁጥር ነው፣ የኢትዮጵያ አይደለም። ስልክ ይደወልላችኋል ማለት ነው። እዛ ላይ ያው ስልክ ኮዱን ይነግራችኋል ማለት ነው። ኮዱን ትይዛላችሁ። ሁለቴ ብቻ ነው የሚነግሯችሁ። ያው እኔ ላውንድ አድርጌ እንደምታዩት ኮዱን እየሰማ አስገባለሁ ማለት ነው። ሁለቴ ብቻ ነው የሚነግሯችሁ ኮዱን። ሁለቴ አይደውሉላችሁም። ከ23 ሰዓታት በኋላ ነው እንደዚህ እንደገና መደወል የሚችሉ ማለት ነው። እንደምትመለከቱት ኮዱን እንደዚህ አድርጌ ያስገባለሁ። ኮዱን የሰማው ማለት ነው 5 ኮድ ነው ማለት ነው። 5 ቁጥር ነው። እንደዚህ አድርጌ ያስገባዋለሁ። አሁን ቴሌግራም ቻናሌ እንደዚህ አድርጌ ማስመለስ እችላለሁኝ ማለት ነው። በቀላሉ ምንም አይነት ብር ሳልከፍል እንደምትመለከቱት የኔን የቴሌግራም ቻናሌን አስመልሻለሁ። ባይዞ የቴሌግራም ቻናል 1 ወር ያደርጋል እንደዚህ ሳላቅ አፑን ዲሊት አድርጌው ማለት ነው። አሁን አጋጣሚ ነበር ሪከርድ እያደረኩ ያለው ለምን ቴሌግራም ቻናሉን አልሞክረውም ብዬ በVPN ስገባ ያው በዚህ እንደምታዩት በዚህ መልኩ ነው ያመጣልኝ። ከአሁን በፊት ግን የቲክቶክ ቪዲዮዎችን ሰርች እያደረኩ የዩቲዩብ ቪዲዮዎችን አይቻለሁ። ምንም ሊሰራልኝ አልቻለም። አንዱ ክሊር ዳታ አጥፉ ይላል፣ አንድ በቃ እንደዛ ያለ አስቸግሮኝ ነበር። አሁን ግን እንደምትመለከቱት በአጋጣሚ ነው ይህን ቪዲዮ ሪከርድ ያደረኩት ማለት ነው። እንደዚህ አድርጋችሁ የቴሌግራም ቻናላችሁን ማስመለስ ትችላላችሁ ማለት ነው። ያው እንደምትመለከቱት ነው የኔ የቴሌግራም ቻናል። እዚህ ላይ ዩቲዩብ ፖስት የማደርጋቸው ቪዲዮዎች እዚህ ላይ ነው ያሉ ማለት ነው። እንዳለ ተዘግቶብኝ ነበር። እንደምታዩት ነው እንግዲህ አዲስ ነው ቻናሉ። በቅርብ ጊዜ ነበር የከፈትኩት። ያው ከተዘጋ ግን 1 ወር አድርጓል። አሁን ደግሞ VPNን እንዴት አድርጋችሁ መክፈት እንደምትችሉ ማሳያችሁ ይሆናል። ተከታተሉኝ ማለት ነው። ይህም የሚሆነው እንግዲህ በአንድ VPN ነው። VPNኑ ያው አሳያችኋለሁ። አብዛኞቻችሁ ይኖሯቸዋል ብዬ እጠብቃለሁ። አሁን ወደ VPNኑ ልግባና ላሳያችሁ። ወደ ፕሌይ ስቶር ልግባና ፕሌይ ስቶር ከገባሁ በኋላ እዚህ ላይ እንደምትመለከቱት ሰርች ማድረጊያው ላይ እንገባለን። የሰርች ማድረጊያው ላይ ገብተን BD ብለን ብቻ ነው ሰርች የምናደርገው። BD ብለን ሰርች እናደርጋለን። የምትመለከቱት እንግዲህ አፕሊኬሽኑ ይሄን መስላል። እኔ ዳውንሎድ ስላደረኩት ኦፕን ለዋለው ማለት ነው። እናንተ ግን ኢንስታል ካላደረጋችሁት ኢንስታል ታደርጉታላችሁ። አፑ እንደምትመለከቱት ያው እኔ ኮኔክት አድርጌዋለሁ። ላሳያችሁና ይሄ አንዴ ላጥፋውና አንዴ አጥፍቼ ላሳያችሁ። እዚህ ከላይ የምትመለከቱትን እሷን አንዴ ክሊክ እናደርጋታለን። ከዛ ወደዚህ ወስደናል ማለት ነው። ሰርች ማድረጊያው ላይ ኢትዮጵያ ብለን ሰርች እናደርጋለን ማለት ነው። ETHI ብለን ስንጽፍ እንደምትመለከቱት ኢትዮጵያ ብሎ ይመጣልናል። እዚህ ላይ ምን ትፈልጋላችሁ? የቴሌግራም ፓኬጅ 0.1 የሚል ትፈልጋላችሁ ማለት ነው። ወደ ላይ ስክሮል ያደረጋችሁ እንደምትመለከቱት ይሄኛው መጥቶልኛል። ስታርት እናደርገዋለን ማለት ነው። አሁን
ስታርት የሚለው ተጭነን እንደምትመለከቱት እንደዚህ መልኩ ኮኔክት ያደርግልናል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረጋችሁን እንዳትረሱ።